በሜካፕም ያለ ሲታጠብ ይረግፋል። እስኪ ወጣቶች አንድ ጊዜ እንደማመጥ። ስለ ውበት ምን ታስባላችሁ? መጽሐፍ ቅዱስ ስለ ውበት ብዙ ነገር ይናገራል። ቤተክርስቲያንም ብዙ ታስተምራለች። አንዳንዶች ውበት የሚገለጠው በሜካፕ በሌላም በውጫዊ በልብስ በብዙ ነገር የሚመስላችሁ አሉ። እነዚያ ሁሉ ሲወልቅ ይወልቃል። በሜካፕም ያለ ሲታጠብ ይረግፋል። የማይረግፍ የማይጠወልቅ ትልቁ ውበት ግን በውስጥ ያለ ሁለት ነገሮች ናቸው። አንደኛው በውስጥ ያለ ታማኝነት፣ ቅንነት፣ በጎነትና መልካም ንግግር፣ መልካም አስተሳሰብ ነው። ሁለተኛውና ትልቁ ውበታችን ግን ስለ ሁላችን ውበቱን አጥቶ በመስቀል ላይ የተሰቀለው ክርስቶስ ነው። ክርስቶስ ውበት ያልሆነለት ሰው በየትኛውም መዋቢያ ሊዋብ አይችልም። ክርስቶስ ሞገስ ያልሆነለት ሰው ምንም አይነት ሞገስና ክብር ውበት ሊያገኘው አይችልም። ውበትም ደምግባትም ሐሰት ነው ይልና ትልቁ ውበት እግዚአብሔርን መፍራት፣ ከእግዚአብሔር ጋር መኖር፣ ይልቁንም የተሰቀለው የሞተልኝ ራቁቱን የታየው ጌታ ውበቴ ነው ብሎ እሱን መልበስ ነው። በሱ አጊጣችሁ ውበት እንዲሆናችሁ እግዚአብሔር ይርዳችሁ። ምክንያቱም ይሄ ውበት ከወርቅም ከዕንቁም ይልቅ የበለጠ እየቆየ እያደር እንዳዲስ የሚያበራ እርጅና የሌለበት ውበት የለበስነው ጌታ ቸሩ መድኃኔዓለም